ውሻ አለኝ ለማለት ምንድነው የምንለው? በእንግሊዘኛ ውሻ አለኝ ለማለት I have a dog ነው አይደለም የምንለው? ይሄ ግን ትክክል አይደለም። I have a dog አይባልም። ምንድነው የምንለው? I have got a dog እንላለን። አለኝ ለማለት I have ሳይሆን I have got ነው የምንለው። ስብሰባ አለኝ ለማለት I have got a meeting እንላለን። I've got a meeting? መኪና አለኝ I have got a car I've got a car outside. እህት አለኝ ስንል ደግሞ I have got a sister. I've got sisters. I've got a sister. ቤት አለኝ ስንል I have got a house እንላለን። ክላስ አለኝ ስንል I have got a class. I got a class. Listen, I got a class. Don't ever let somebody tell you you can't do something. በፊልም እንግሊዘኛ እስኪ ደግሞ እንማር። Don't ever let somebody tell you you can't do something. ማንም ሰው የሆነ ነገር ማድረግ አትችልም እንዲል አትፍቀድ። Not even me. Not even me. እኔንም ጨምሮ not even me. You got a dream, you got to protect it. You got a dream, you got to protect it. ህልም አለህ፣ ለሱ ዘብ ማቆም አለብህ። People can't do something themselves. They want to tell you you can't do it. People can't do something themselves. They want to tell you can't do it. ሰዎች ራሳቸው አንድ ነገር ማድረግ ካልቻሉ አንተ ማድረግ አትችልም ብለው ሊነግሩ ይፈልጋሉ። You want something, go get it. If you want something, go get it. የምትፈልገው ነገር አለ፣ ሂድና ውሰድ። If you want something, go get it. Period. አራት ነጥብ። ይቅርታ ለማለት ሶሪ ነበር የምንለው። አሁን ደግሞ ትንሽ ከፍ እናድርገው። ስላረፈድኩ ይቅርታ። የሆነ ሰው ቀጥሮን ስናረፍድ ይቅርታ ለማለት ምንድነው የምንለው? sorry for being late ስላረፈድኩ ይቅርታ ማለት ነው። So sorry for being late. የሆነ ሰው ላይ ደግሞ ብንጮህበትን ስለጮህኩብህ ይቅርታ ለማለት sorry for shouting እንላለን ማለት ነው። Sorry for shouting. I'm sorry for shouting. የሆነ ነገር ጠይቀነው አንድ ሰው ካደረገልን በኋላ ስላስቸገርኩ ይቅርታ ለማለት ምንድነው የምንለው? sorry for bothering እንለዋለን ማለት ነው። Sorry for bothering you. I'm really sorry for bothering you. የሆነ ነገር ታዘን ከረሳነው ስለረሳሁት ይቅርታ ለማለት ምንድነው የምንለው? sorry for forgetting. Sorry, forget it. የሆነ ነገር እየተናገረ አንድ ሰው ብታቋርጡትና ስላቋረጥኩ ይቅርታ ለማለት sorry for interrupting. ስላቋረጥኩ ይቅርታ። Sorry for interrupting, but I'm sorry for interrupting. እንደዚህ በማድረጌ ስንል sorry for ብለን ing መጨመር ነው። እንደዚህ በማድረጌ ስላስጠበቅኩ ይቅርታ ለማለት ስላስጠበቅኩ ይቅርታ ስንል የነበረ sorry for waiting ልና ይሄ ግን ትክክል አይደለም። sorry for keeping you waiting ስላስጠበቅኩ ይቅርታ። ብዙ ስላወራሁ ይቅርታ ለማለት ደግሞ በኮሜንት እስቲ እናንተ ጻፉልኝ። ጉድ የሚለው ነው አይደለ? አረፍተ ነገሮቻችን የሞላው ይሄ ማለት ግን ማቆም አለብን። አሁን አራት ጉድን ሊቀይሩ የሚችሉ ቃላትን እናያለን ማለት ነው። የመጀመሪያው ጉድ ስንል አሪፍ ነው አይደለ? አሪፍ ነው ስንል በሁለት ነገሮች መግለጽ እንችላለን። ናይስ ወይም ደግሞ ግሬት ማለት እንችላለን። ናይስ ወይም ደግሞ ግሬት ማለት እንችላለን ማለት ነው። Well, my day was great, abuela. My day was great. አንድ ሰው how was the day ብሎ ቢጠይቃችሁ my day was great because the food was nice. አሪፍ ነው የሚለው ትንሽ ከፍ ስናደርገው ያበደ ነው። ያበደ ነው ደግሞ በእንግሊዘኛ ምንድነው? አንደኛው ፋንታስቲክ ነው፣ ሁለተኛው አሜዚንግ ነው። አሜዚንግ እና ፋንታስቲክ ነው አሁን የምናያቸው ማለት ነው። ለምሳሌ አንድ ሰው how was the movie ቢላችሁ it was fantastic እንላለን ማለት ነው። It was fantastic. how was the movie ስላችሁ ደግሞ እንደገና it was amazing ማለትም ትችላላችሁ ማለት ነው። It was amazing. አሪፍ ነው የሚለው ወይም ጉድ የሚለው የማይታመን ስንል incredible እንላለን ማለት ነው። incredible ይሄ የማይታመን ማለት ነው።
የሆነ ሰው ምግብ አቅርባችሁለት how was the food ብትሉት it was incredible ቢላችሁ የማይታመን ነው፣ በጣም ጥሩ ነው እያላችሁ ነው። ጉድ የሚለው 5 ወርዶችን እንትን ብላ የመጀመሪያው ናይስ፣ ሁለተኛ ግሬት፣ ሶስተኛ ፋንታስቲክ፣ አራተኛ አሜዚንግ፣ አምስተኛው ኢንክሬዲብል። እነዚህን መጠቀም ትችላላችሁ።